የሚችለውን ወንጌል ለማስተማር ለምንድን ያልተቻለው? በጣም ኮንፊውዝ የሚያደርገኝ ነገር ከሌላ ቤት የሚነሱ ጥያቄዎች አሉ። አሁን የታቦት ጥያቄዎች እና የስዕል ጥያቄዎች፣ የምልጃ ጥያቄዎች ናቸው። this is the three major parts። እነዚህን ሶስት ሜጀር ፓርቶች ቤተክርስቲያን ላይ በብዛት ትምህርት ሊሰጥባቸው ለምን አልቻለም? ወደ ክርስቶስ አካል ነው የምትጨመረው፣ ወደ ቤተክርስቲያን ማለት ነው። ብቻህን አይደለም፣ ከክርስቶስ ጋር ብቻ ያለ ኮሚኒኬሽን አይደለም። ክርስቶስ ህዝብ ነው የፈጠረው። ክርስቶስ ቤተክርስቲያን ወደ ክርስቶስ አካል ነው የምትጨመረው፣ ወደ ቤተክርስቲያን ማለት ነው። ብቻህን አይደለም፣ ከክርስቶስ ጋር ብቻ ያለ ኮሚኒኬሽን አይደለም። ክርስቶስ ህዝብ ነው የፈጠረው። ክርስቶስ ቤተክርስቲያን የምትባል ህብረት ነው የፈጠረው እና ይቺ ህብረት ደግሞ ሳክራመንታል የሆነ በቅዱስ ቁርባን በጥምቀት አንድነት ያላቸው አንድ አይነት ህይወት ፕራክቲስ የሚያደርጉ የሚረዳዱ፣ አንዱ ለአንዱ የሚጸልይ፣ አንዱ ለአንዱ የፍቅርን ስራ የሚሰራ ህብረት ነው እና መዳን it is not about ምንድነው ያንተና የእግዚአብሔር ጉዳይ ብቻ አይደለም። መዳን ከመላእክትም ጋር ከቅዱሳንም ጋር ያለህን ግንኙነት መስተካከልን ይጨምራል። አሁን ምንድነው ይሄ በቴዎሎጂ ትምህርት ዮኒ ምን ይባላል? ኤክሌሲዮሎጂ ይባላል፣ ነገረ ቤተክርስቲያን እና ነገረ ቤተክርስቲያንን ከነገረ ክርስቶስ መለየት አይቻልም። ማለት ቤተክርስቲያንን እንዲና ያደርገህ ክርስቶስ ብቻ ከክርስቶስ ጋር ብቻ ነው ግንኙነት ያለኝ ማለት አችልም። ምክንያቱም ክርስቶስ እንደዚህ አይነት መዳን አይደለም የሰራው። ክርስቶስ የሰራት ቤተክርስቲያን አለች። ይችን ቤተክርስቲያን ደግሞ አካሉ ብሏታል። ይቺ ቤተክርስቲያን ደግሞ የመላእክት የቅዱሳን ህብረት ነች እና በዚያ ህብረት ውስጥ መኖር አለብህ። ቤተክርስቲያን ያንን ህብረት የምትገልጽበት መንገድ አላት። ለምሳሌ አንዱ ለአንዱ ጸሎት ማቅረብ፣ አንዱ ለአንዱ መጸለይ፣ የፍቅር ትስስር በወንድ አለ ማለት የመዳን ክርስቶስ ሲያድነን ወደ ህብረት ነው የጨመረን፣ ወደ ቅዱሳን ህብረት ነው የጨመረን እና አሁን ዮኒ ያንተ ጥያቄ ክርስቶስ አድኖኛል በቃ ከህብረቱ ውጭ ሆኜ ከክርስቶስ ጋር ብቻ ዲል አድርግ ካልክ ከክርስትና ትምህርት ጋር አይሄድም። ለምን? ክርስቶስ ራሱ ወደ የት ነው የጨመረህ? ወደ መላእክት ህብረት ነው የጨመረህ፣ ወደ ቅዱሳን ህብረት ነው የጨመረህ። ከዚያ ህብረት ውስጥ ኮሚኒኬት ማድረግ አለብህ፣ ኢንቮልቭ ማድረግ አለብህ። አብረህ በስርዓት አምልኮ ውስጥ መሳተፍ አለብህ። አንዱ ለአንዱ በሚጸልየው ጸሎት ውስጥ መሳተፍ አለብህ። የቅዱሳን መታሰቢያ ምናምን፣ ይሄ በአጠቃላይ ቤተክርስቲያን ውስጥ ያለው ህይወት ያንን ህብረት የሚገልጥ ነው እና ህብረት ውስጥ መጨመር አለብህ። ህብረት ውስጥ ካልተጨመርክ ግን ምንድነው ከክርስቶስ አካል ውስጥ የተገነጠልክ ነው የምትሆነው ማለት ነው። ስለዚህ ከቅዱሳን ህብረት ውጭ ሆኜ በክርስቶስ በማመን ብቻ ድናለው የሚለው ክርስቶስ ራሱ የሚያድንህ ወደ ቅዱሳን ህብረት ነው፣ ወደ ቅዱሳን ህብረት ነው የሚጨምርህ። ስለዚህ ሙሉ ነው መዳን በቤተ ክርስቲያን ውስጥ መኖር፣ በቅዱሳን ህብረት ውስጥ መኖር ስለሆነ እንደዚህ አይነት መዳን አልሰራም ነው ዮኒ። ክርስቶስ ራሱ ከቅዱሳን ህብረት ውስጥ የማይጨምር፣ ከመላእክት ህብረት የማይጨምር፣ ከቅዱሳን ጋር ኮሚኒኬት እንዳታረግ አንድ አይነት ህብረት እንዳይኖርህ የማያደርግ ልዩ የሆነ በሱና በአንተ መካከል የሚቀር ድነት አልሰራም እንደዛ እና ያ እንደዛ አይሆንም ነው። በተለይ ደግሞ ለብቻ መሆን ጥሩ ያለ መሆኑ ምንድነው ስለ ብልቶች አካሉ ስላሉ ብልቶች ራሱ ድፋይን ቢያደርጉለት እጅግ መልካም ነው። አንድ አካል ብልቶች አሉ፣ አንተ አንዱ ብልት ነህ። ዮኒ አንዱ ብልት ሆነ ብቻ የለውም ብለህ ሌላ አካል መመስረት አትችልም። ሌላ ጥያቄ ካለህም በዛው ጠይቅ። ቅድም ያነሳነውን ጥቅስ በጣም ደጋግማ አንብበው፣ ሌላም ጊዜ በደንብ ራሱ ኮንቴምፕሌት ስታደርግ ዕብራውያን 12 ላይ ያለው የአዲስ ኪዳን መካከለኛ ወደሚሆነው ወደ ኢየሱስ ክርስቶስ ደርሰናል ብቻ አይደለም የሚለው፣ በደስታ ወደ ተሰበሰቡ ቅዱሳን መላእክት፣ ፍጹማን ወደሆኑ ጻድቃን ነፍሶች ነው የሚለው። የመላእክት የሰዎች ህብረት ወዳለበት ነገር ነው የደረስከው እና እዚህ ያንን ህብረት አልፈልግም እኔ መላእክት ምን አገባኝ፣ እኔ ጻድቃን የተሰበሰቡ ጻድቃን ምን አገቡኝ፣ የአዲስ ኪዳን መካከለኛ የተባለው ኢየሱስ ክርስቶስ ጋር ብቻ ነው ጉዳይ ብትል ጳውሎስ ምንድነው የሚልህ? ኖ እሱ መካከለኛው ኢየሱስ ክርስቶስ መካከል ላይ ነው፣ ግን የጨመረው ወደ ቅዱሳን ህብረት ነው፣ ወደ መላእክት ህብረት፣ ወደ ጻድቃን ህብረት ነው የጨመረህ
በእነሱ መኖር አለብን። ምክንያቱም ክርስቶስ ቤተክርስቲያን አካሉ ነች። አካል ራስ እሱ ራስ ነው፣ ቤተክርስቲያን አካሉ ነች። እና አንተ እኔ ከራሱ ጋር ብቻ ነው ግንኙነቴ፣ ከአካሉ ጋር ግንኙነት የለኝም ማለት አችልም። ቅዱስ ጳውሎስ የቤተክርስቲያንንና ቤተክርስቲያን ስንል የቅዱሳን ህብረት ነው። እንግዲህ የመላእክት የጻድቃን የቅዱሳን ህብረት ነው። በክርስቶስ የዳኑ ጻድቃን ቅዱሳን ህብረት ነው እና የቅዱሳንን ህብረት ትተህ በክርስቶስ ጋር ብቻ ነው ግንኙነት የማደርገው ማለት እኔ የራሱ ጋር ነው ጉዳይ እንጂ አካሉ ጋር ምን አለኝ እንደማለት ነው። ግን እንደዛ አይደለም። ጳውሎስ ቤተክርስቲያንና ክርስቶስን ግንኙነትን የጠቀሰበት ራስን ከአካል መለየት አችልም፣ መነጠል አችልም። በዛ አካል ውስጥ መሆን አለብህ። ሲጀመር አንተ ራሱ ጋር አይደለም አካል ውስጥ ነህ። አካሉ ከተባለው ብልት ከተባሉት ውስጥ ነህ እና ብልቶች የተያያዙ ናቸው። የሰው አካል እጅ እኔ ከእግሬ ጋር ከምናምን ጋር ምን አለኝ? ከልቤ ጋር ምን አለኝ? ከጉበቴ ጋር ምን አለኝ? እኔ ግንኙነቴ ከራሴ ጋር ብቻ ነው ይላል እንዴ? በቃ ቅዱስ ጳውሎስ ይሄ አሁን እኛ የሰው የፈጠርነው እንትን አይደለም። ቅዱስ ጳውሎስ የቤተ ክርስቲያንንና የክርስቶስን አንድነት የገለጸበት ክርስቶስ የቤተ ክርስቲያን ራስ ነው፣ ቤተ ክርስቲያን ደግሞ አካሉ ነች፣ ብልቱ ነች ብሎ በጣም ከፍ ያለ የአንድነት ምሳሌ በሰው አካል መስሎ ነው የተናገረው። እና ይህንን ህብረት አብረህ አክሴፕት ማድረግ አለብህ። ካልሆነ ግን የተገነጠለ ነው የምትሆነው ማለት ነው። እና ክርስቶስም እንዲህ አይነት ካዳናቸው ውስጥ ቤተክርስቲያን ውስጥ ያልጨመራቸው የሉም፣ ቅዱሳን ህብረት ውስጥ ያልጨመራቸው የሉም። እና ክርስቶስን ስትቀበለው በክርስቶስ ስትድን ወደ ቅዱሳን ህብረት ነው የሚጨምርህ። አይ መልካም፣ አይ ጥሩ ነገር ነው ይሄ። በደንብ አነበውና በዛ ነገር ላይ የምጠይቃቸውንም ሰዎች ጠይቄ በደንብ እረዳዋለሁ። አይ ጥሩ እንትን ብየዋለሁ። ስለዚህ ህብረት ያስፈልጋል። ትክክል። ለብቻ የሚዳን ነገር ለብቻ የሚሆን ነገር እንደሌለ እንግዲህ አይቻለሁ አሁን። ስለዚህ እሱ በጣም ጥሩ ፖይንት ነው። በጣም ጥሩ ፖይንት ነው። ስለዚህ ሰው በተለይ ሰውን ሞር እንትኑን የማስተማር ስፔሻሊ አሁን ስለ አድኖ የሚባለውን ሰዎቹን በደንብ ሌሎቹንም የማስተማር ነገር ላይ ሞር ማሳየት አለብን። አሁን በብዛት ስዕሉን የሚያደርጉ ሰዎችን ቢጠየቁ ብዙዎቹ በእውቀት ያደረጉት አይደለም፣ ስለተደረገ ብቻ የሚያደርጉ ናቸው። እና የሆነ ቦታ ቢጠየቁ ይሄንን ዲፋይን የማድረግ ብቃታቸው ቢኖር በዚሁ ላይ መልካም ነው። ምክንያቱም በሌሎቹ ሳይ የበረቱ ናቸው። ለምን ይሄ የሆነ ቢባሉ የሚያብራሩበት ምክንያት አላቸው። በደፈነው አይደለም ዝም ብለው አንድ ነገርን የሚያደርጉትና ልዩነቱን አየዋለሁና አይ ይሄ ጥሩ ነገር ነው። አሁን ቅዱሳን ስዕላት በል ይለኛል አንዱ። አባቴ በጉልበት የሚሆን ነገር የለም። አይቶ ኮመንቱን ተውና ግን አንተ በፍቅር እንጂ በጉልበት የሚሆን ነገር የለም። አንተ ስላልከው ነገር እኔም እስማማለሁ። ማስተማር አለበት ሰው፣ የሚያደርገውን ነገር በእውቀት ማድረግ አለበት። አዎ በእውቀት ካላደረገው ትርጉም የለውም። ቤተክርስቲያን መምህራንም በደንብ ተግተው እያንዳንዱን ነገር ሰው ያውቀው ይችላል ምናምን ብለው ጨለቀ ማለት ማስተማር አለባቸው። እኔ የማይገባኝ ነገር ብዙ ጊዜ ምንድን ነው አሁን በቤተክርስቲያን ደረጃ ወንጌል ሲማር ሌሎቹ ለሚያቀርቡት ጥያቄ ህዝቡ መመለስ የሚችለውን ወንጌል ለማስተማር ለምንድን ነው ያልተቻለው? በጣም ኮንፊውዝ የሚያደርገኝ ነገር ከሌላ ቤት የሚነሱ ጥያቄዎች አሉ። አሁን የታቦት ጥያቄዎች እና የስዕል ጥያቄዎች፣ የምልጃ ጥያቄዎች ናቸው። this is the three major parts። እነዚህን 3 ሜጀር ፓርቶች ቤተክርስቲያን ላይ በብዛት ትምህርት ሊሰጥባቸው ለምን አልቻለም? እሱ በጣም ነው ሁሌ ግራ የሚያጋባኝ። ለምን እሱ ቢኖር ሰዎች ብዙ ጊዜ ግራ ሳይጋቡ ከማንም ጋር ቁጭ ብለው ያቺን ነገር ኤክስፕሌን ለማድረግ አይቸገሩም። ከዚህ ዛ አይላተሙም። ስለዚህ ሜጀር የሆኑ የምልጃ በክርስቶስ ይታመናል። ግን የምልጃ ጥያቄ፣ የስለ አድኖ ጥያቄ፣ የታቦት ጥያቄዎችን በየጊዜው ቤተክርስቲያን እንዲሁም ቲክታክ ላይ የሚያገለግሉ አባቶች በደንብ ቢሰሩበት ሌላውም እኮ ጥያቄው ይቆማል። የሌሎቹ ጥያቄ እኮ ይበርዳል። ሌሎቹ ጋር ሄደው እኮ ጥቅስ ይጽፋሉ። ስድብ ከሚጽፉ ይልቅ ጥቅሱን ይጽፉታል። ይኸው እዚህ ጋር እንደዚህ ነው የሚለው፣ ይሄ ማለት ይህ እንደዚህ ነው ብለው አብራርተው
ሞር ከመሸሽ ይልቅ ከመጠላላት ይልቅ እነዛም በርደኑን ይቀንሱታል። እነዚህ ትምህርቶች ባለመኖራቸው ሶስቱ የምልጃ ጥያቄ፣ የስዕለ አድኖ ጥያቄ እና የታቦት ጥያቄን ሞር ለሰው ቢማሩ ደጋግመው በቃ ይሄ ነገር ማንም ሌላው እየመጣ አታውቁም እያለ በየጊዜው ሊቀጠቅጥ አይችልም እና እሱ ላይ ፎከስ ተደርጎ ቢሰራ ካየሁት እነዚህ ሶስት ሜጀር ነገሮች በኦርቶዶክስ ቢሰራ ውጤታማ ይሆናል ብዬ አስባለሁ። ህዝቡም ደግሞ በቃ ድንጋጤ ውስጥ አይገባም። ሌላው ላይ ያስተምረው ሲለው የሚያውቀውን ስለሆነ ናኔ ላስተምረው ብሎ ኢቭን ኦርቶዶክሳዊ ወንጌላዊ ሌሎቹን የመስበክ ነገሩ ሌሎቹን የማስተማር ነገር ይጀምራል። ልማር ሳይሆን ማስተማሩን ላይ ይጀምራል እና እነዚህ ላይ ሞር ፎከስ ቢደረግ መልካም ነው ብዬ አስባለሁ። እና ያ ነው ብዙ ጊዜ ጥያቄ አለው፣ የምልጃው ጥያቄ፣ የስዕለ አድኖ ጥያቄ እንዲሁም ደግሞ የታቦት ጥያቄ አለ። ይሁንዬ አሁን ግን አንተ ከጠየቀው ጥያቄዎች ውስጥ አንተ የጠየቃቸው ጥያቄዎች እንዲሁም መምህር በረከት የቤተክርስቲያን የሆኑን አስተምሮ ነግረውቃል። ይህንን አክሴፕት አድርገሃል? አሁን የነገሩትን ተቀብለሃል? ስለ አድኖ ላይ ለምሳሌ የእንትኑ ጥያቄ ወድጄዋለሁ። ማህበር መኖር አለበት። በአገልግሎት ላይ ለብቻ የምትድነው ነገር የለም። በማህበር መገልገል አለብህ። ተነጥለ የሚመጣ ነገር የለም እና ያ ትክክለኛ ነው። ሌላ አሁን ስለ ስዕል ሲባል እኔ ኤክስፕሌን የማደርገው ያ ስዕል ማስተማሪያ ነው ብዬ ነው የምቀበለው። ማስተማሪያ ነው ስዕል። አንዳንዱ ደግሞ እንዳልኩ ድንበታለሁ ብሎ የሚያምንም አለ። ስፒሪቱ ያድነኛል፣ የስዕሉ ስፒሪት ያድነኛል ብሎ የሚያምናል እና ከምን አንጻር ነው ሲባል አንዳንዶቹ ሲነግሩኝ እንዳልኩ የጳውሎስ ጨርቅም ያድን ነበር የሚሉ ሰዎች አሉ እና እኔም ይሄንን ነገር ከምን አይታችሁ ነው ምኑ ላይ ነው የተፖሰተው ፒክቸሩ ብዬ ስል አንዳንዶቹ አሁን እንዳሉኝ መምህር ስለ ሰይፍ የያዘ መልአክ ከፊቴ ቆሞ ነበር ሰው የሚመስል ብሎ ቃል በቃል ትንቢተ ዳንኤል ላይ ይናገራል። እንደዚህ አይነት ነገሮች አሉ። ግን ስፔሲፊክ የተደረገና ሞር ስዕሉ ላይ ፎከስ የተደረገ ነገር ባይሆን በእኔ ምርጫዬ ስዕሉ ላይ ሳይሆን መንፈሱ ላይ እዛ ላይ የሚያርፈው መንፈስ አንድ ነገር እንዳስረሳ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱስን በሶስት መንገድ ታስተምርበታለች። አንደኛ በመጽሐፍ ቅዱስ በቃል ታስተምራለች። ሁለተኛ በምልክት ታስተምራለች፣ በምልክት። ሶስተኛ በስዕላት ታስተምራለች። ሰምተኛ በስዕላት ታስተምራለች። ቅድም እንግዲህ የኢሳያስን 6 የዳንኤልን 7 አይተ ከሆነ የስዕል መልክ አላቸው። እነዚህን በስዕል መልክ ገልጸ ለህዝቡ ብታደርስ ህዝቡ አንደገና አንደርስታንድ ያደርጋል። ኢቨን ዞ ኢየሱስ ክርስቶስ እንግዲህ አይተ ከሆነ ሉቃስ ወንጌል ምዕራፍ 22 ላይ የጌታ እራት በሚበሉበት ሰዓት ላይ ተቀምጦ የተናገረውን ቃል አይታላ። እሱ ነገር ደግሞ በስዕል ተቀምጦ አይታል። ኢየሱስ የጌታ እራት ሲበሉ ይህ አሁን ምን ይሆንላል? መማሪያ ይሆንላል። ኢየሱስ መሰቀሉን ትመለከትበታለን። ይሄ ሁሉ የሚሆነው በምንድን ነው? በስዕል ነው። ስዕለ አድኖ የሚለው ነገር ደግሞ ትርጓሜውን ስናመጣው ስዕሉ የሚያድነን መጽሐፍ ቅዱስ የጳውሎስ ጨርቅ እንዳዳነን እንዲሁ የጳውሎስ ጨርቅ ያዳነው የእግዚአብሔር ነገር ስላለበት ነው። ስዕሉ ላይም ስዕሉ በማንነቱ አይደለም የሚያድነን። እኛ ኦርቶዶክሳውያን በአንድ ስዕለ አድኖ ወይም ደግሞ ቅዱሳን ስዕላት የሆነ ነገር አክሴፕት ስናደርግ ስዕሉ በማንነቱ ሳይሆን የሚያድነን በእግዚአብሔር መንፈስ ኃይል ነው የሚያድነን። ያለ እግዚአብሔር እርዳታ አያድንም ምንም ስዕል። ይህንን አክሴፕት አድርጉ። ሁለት ደግሞ ስዕሉን ለስጋችን ነው እንጂ ድነትን የሚሰጥ ለዘላለም ሕይወት ድነትን ያገኘ ነው በክርስቶስ ኢየሱስ ነው የሚል አስተምሮ ነው መምህር በረከት የነገሩ። እንዳትረሳይንም ማለት ነው። በጣም ዛሬ የሚገርም ትምህርት ነው። 600 ምናምን ሰዎች የሚገርም ትምህርት ነው የተማሩት። እሺ ዮኒ እንዳረሳ። ሌላም ጥያቄ ካለ ጥያቄዎች ሌላው ባይዘው መምህር ኤፍሬም አሉና ሰላም ይበሉልና ከዛ መልካም 2 ደቂቃ የሆነ ነገር ልንገርህ። ደግሞ እኮ እንደ እውነቱ ከሆነ ቤተክርስቲያን አርቲስቲክ የሆኑ ነገሮችን ለአሕዛብ መተው የለባትም። ዊ ሃቭ ቱ ክሌም ይሄ ፓጋን ቴሪቶሪ ውስጥ ያለ
ሃይማኖት የሌለው አርትን እየተጠቀመ አርት ምን ያህል ፓወር አለው? ስዕል፣ ቅኔ ምናምን በጣም ፓወርፉል የሆኑ የሰውን አእምሮ የሚይዙ ነገሮች ናቸው እና እነሱን አሕዛብ ወይም እነዚህ ሃይማኖት የሌላቸው ሰዎች ለራሳቸው ዓላማ ይጠቀሙባቸዋል። ቤተክርስቲያን ይህንን ለነሱ መተው የለባትም፣ መጠቀም አለባት። አሁን ቤተክርስቲያናችን ቅኔ ትጠቀማለች። ቅኔ ለመንፈሳዊ ነገር ያስፈልጋል። ለምን? አሕዛብ በቅኔ በምናምን በግጥም በምናምን ብዙ መጥፎ ነገር ያስተላልፋሉ። ስዕላትን ተጠቅመው በጣም ብዙ አርቲስቲክ የሆነ ነገር ተጠቅመው በጣም ለሰው አእምሮ በጣም አፒል የሚያደርጉ ስለሆኑ የሰውን አእምሮ በቀላሉ መማረክ የሚችሉ ስለሆኑ እነሱን ተጠቅመው የራሳቸውን መጥፎ እሳቤ ያሰማራሉ። ቤተክርስቲያን ጥንታዊቷ ቤተክርስቲያን ያንን ቀምታለች፣ የኔ ነው ብላ ወስዳለች ማለት ነው። እና እኛ አሁን በፕሮቴስታንት እኔ አንድ ትችት ያለኝ ምንድነው ይሄ ሴኩላር የሆነውን በቃ መጽሐፍ ቅዱስ ብቻ ብሎ የሰው ልጅ የጀነራል ሀብት የሆነውን ነገር መፍራት። እንደ አርት የሰው ልጅ በቃ የተፈጥሮ ሀብቱ ነው። የሰው ልጅ ሲፈጠር አርቲስቲክ የሆነ ማይንድ አለው። የሰው ልጅ ሲፈጠር ፖኤቲክ ነው፣ ቅኔ ያለው መጽሐፍ ቅዱስ ቅኔ ያለ እና እኒህን ሁሉ ነገሮች ቤተክርስቲያን መጠቀም አለባት። ካልሆነ በጣም ከባድ የሆኑ ቱሎችን መሳሪያዎችን ቤተክርስቲያን እንድትጠቃባቸው አሳልፋ ትሰጣለች ማለት ነው። እና እኛ ኦርቶዶክሳውያን አንድ አባት እንዲያውም የቅዱስ ጎርጎርዮስ ይመስለኛል የግብፅ እግዚአብሔር እስራኤልን ከግብፅ ሲወጡ ወርቃቸውን በዝብዙ ብሏቸዋል አይደል? የግብፃውያንን ወርቅ በዝብዙ ውሰዱባቸው ብሏቸዋል። እና ምን ይላል? ግብፅ ማለት የዚህ ዓለም ምሳሌ ነች። ግብፅ እንግዲህ የኃጢአት ዓለም ምሳሌ ነች። እና ወርቅ የሚመስል ነገር ካለ በዓለም ላይ ውሰዱት፣ ለቤተ ክርስቲያን ውሰዱት። እነዚያ እስራኤላውያን የግብፅን ወርቅ ወስደው ቤተክርስቲያን እንደሰሩ ምንድነው ቤተ መቅደሱን እንደሰሩት እኛም የሰው ልጅ የጋራ የጥበብ ውጤቶች የሆኑ ነገሮችን ሁሉ ለቤተክርስቲያን አገልግሎት መጠቀም አለብን። ይሄ የኛ አይደለም የምንለው የለንም። ከኃጢአት ውጭ ከሆነ ነገር ውጭ ስዕልም ሆነ አርትም ሆነ ዜማም ሆነ ቅኔም ሆነ ቤተክርስቲያን ያንን ክሌም ማድረግ አለባት እና ይሄንንም እንድታስተውለው ነው። አይ ጥሩ ይሄ ነገር መልካም ነው። በመዝሙር ደረጃ ቅሬታ የሚፈጥሩ መዝሙሮች አሉ። አሁን እንግዲህ ትውልድ ሁሉ እንግዲህ ምስጋና እና አምልኮ መቅረብ አለበት ብለን የምናስበው ለአምላካችን ነዋል። መዝሙር በብዛት በመዝሙር ደረጃ ሌሎቹ ላይ ቢደረጉ ያለውን ነገር አብራችሁ ብታብራሩልኝ ደስ ይለኛል። አሁን መዝሙር በብዛት እግዚአብሔር ሲመለክ የአምልኮም የሁሉም ነገር መጀመሪያ መጨረሻ እሱ ነውና ሌሎቹ በብዛት ተደርገው ሲመሰገኑ ሌላ ነገር እስኪመስሉ ተደርጎ አዘማመሮች አሉና ይሄ ነገር ቤተክርስቲያን ምንድን ነው ሌቭሏ ማለት እስከ ምንድን ደረጃ ነው? መዝሙሮች ሲወጡና ሲመሰገኑ በጣም የሚታዩት እስከምን ደረጃ ነው? ይሄስ በመዝሙር ደረጃ መጽሐፍ ቅዱስ ዘምሩላቸው የሚል ነገር አለ። መጽሐፍ ቅዱስ ለሌሎቹ ዘምሩ፣ ሌሎቹን አመስግኑ። በዛ ደረጃ በመዝሙር የሚል እኔ ያየሁት መዝሙረ ዳዊትን 150 ሳነበው ለእግዚአብሔር ነው። ሌሎችም ቦታ ላይ ስናይ እግዚአብሔርን ዮሐንስ ራእይ ምዕራፍ 5ም ስናነብ እግዚአብሔርን ሲያመሰግኑ ነው። እንዲሁም አይ ቲንክ ባልሳሳት ክርስቶስ ሲወለድ እልፍ አላፊ የሆኑ መላእክቶች እግዚአብሔርን ሲያመሰግኑ፣ ክሩቤልም እግዚአብሔርን ሲያመሰግኑ ሲዘምሩ ነው የምናየውና መዝሙሮቹ ወደ ሌላ ወደ ሰዎች እና ወደ መላእክት በጣም የዞሩበት ምክንያት ምንድን ነው? ወይስ ለምንድን ነው ያስፈለገው? ወር ዘ ፖይንት? እስቲ ይህንን ቢያስረዱን በመጽሐፍ ቅዱስ። እሺ፣ በመጀመሪያ የመዝሙር መጀመሪያ እና መጨረሻ እግዚአብሔር ነው ያልከውን ይቀበላለሁ ዮኒ። እና ሰዎች
በቅዱሳን ሕይወት ውስጥ እንኳን እግዚአብሔርን ማመስገን አለባቸው። እንኳን እግዚአብሔርን ብቻውን ለእግዚአብሔር ምስጋና ማሳነስ ቀርቶ ቅዱሳን በሚመሰገኑባት መዝሙሮች እንኳን እግዚአብሔር መግባት አለበት። ምክንያቱም ቅዱሳንን የቀደሰ ቅዱሳንን ያከበረ እግዚአብሔር ነው። ስለዚህ አንድ መዝሙር በቅዱሳን ሕይወት ውስጥ የተሰራውን ነገር የእግዚአብሔር በቅዱሳኑ ዘንድ ድንቅ ነው ይላል ቅዱስ ዳዊት በመዝሙር። እግዚአብሔር በቅዱሳኑ ዘንድ ድንቅ ነው። ድንቅ መሆኑን ለቅዱሳን በሚዘመሩ መዝሙሮች እንኳን ሳይቀር የእግዚአብሔር ስም መነሳት አለበት፣ እግዚአብሔር መመስገን አለበት የሚለው እናያለን። የቤተ ክርስቲያንን አሁን ዮኒ ምን መሰለህ ብዙ ጊዜ የሚታየው በካሴት የሚደመጠው በቴሌቪዥን ጣቢያዎች ወይም በቲክቶክ ወይም በዩቲዩብ በምናምን የሚደረገው ነው እንጂ ወጥ የሆነው የቤተ ክርስቲያን ስርዓት አምልኮ አይደለም። አሁን እኛ እያንዳንዱ ቤተ ክርስቲያን የሚደረግ ነገር ልንገርህ። ጠዋት ሁል ጊዜ የኪዳን ምስጋና አለ። የኪዳን ምስጋና it is all about God ማለት ነው። አሁን ከፍቼ ላሳይ ይችላለሁ። ለእግዚአብሔር አብ፣ ለእግዚአብሔር ወልድ፣ ለእግዚአብሔር መንፈስ ቅዱስ የሚቀርብ ምስጋና ነው። የማታ ደግሞ የሰርክ ደግሞ የኪዳን ምስጋና አለ ቤተክርስቲያን ውስጥ የሚፈጸም፣ እሱም ስለ እግዚአብሔር ነው። ቅዳሴውን እየው። ቅዳሴው በአብዛኛው 90% የእግዚአብሔርን ስም ነው የሚያነሳው። መነሻቸውም መድረሻቸውም ለቅዱሳን ምስጋናዎች አይቀርቡም፣ ዝማሬዎች አይቀርቡም ማለት አይደለም። ግን ስትራክቸራቸው ጠዋት እግዚአብሔርን በማመስገን ገና ማህሌት ሲጀመር ራሱ መምህር ኤፍሬም ከኔ የተሻለ ሊናገሩት ይችላሉ። ስቡ ወውዱስ ዘሳረረ ኩሉ ዓለም በአቲ ቃል፣ ዓለምን በአንዲት ቃል የፈጠረ እግዚአብሔር ምስጉን ነው ብለው ነው አፋቸውን የሚከፍቱት። በኋላም መጨረሻም ላይ ማህሌት ሲያልቅ እግዚአብሔር ተመስግኖ ነው የሚያልቀው። የሥርዓተ አምልኮ መደምደሚያው ክላይማክሱ ቅዳሴ ነው። እንደውም የእንትናን ቃል ልጠቀም፣ ማናቸው የመጋቢ አዲስ ይሸቱ ሌላው እንትን ነው ብለዋል፣ የቅዳሴ መንደርደሪያ ነው ብለዋል። ሌላው ጸሎት በቤተ ክርስቲያን ውስጥ ያለው ሌላው ጸሎት ወደ ቅዳሴ ነው የሚገፋ፣ መዘጋጃ ነው። ዋናው የቤተ ክርስቲያን ስርዓተ አምልኮ ማለት የመጨረሻው ክላይማክሱ ማለት ቅዳሴ ነው። ቅዳሴው መጽሐፍ አብዛኛው የእግዚአብሔርን ስም ነው የሚያነሳው። ስለዚህ ስትራክቸራሊ ያለውና አሁን ዝም ብሎ ስፔሱን ሸፍኖ የምናየው ነገር ይለያያል ነው። የቤተ ክርስቲያን ስርዓተ አምልኮ ስትራክቸሩን ስታይ፣ ሼፑን ስታይ የተሰናዳ ነው፣ እንደዛ ስትሪክት የሆነ ነው። ቅዱሳን ግን መመስገን አለባቸው። ምክንያቱም ዳዊት ኢየሩሳሌምን አመስግኗታል፣ እንኳን ሰውን ማለት ነው። መዝሙረ ዳዊት ላይ ጽዮን ኢየሩሳሌም ወይ ደስ ይበልሽ ብሎ አመስግኗታል። ነቢያት ኤፍራታ ምድርን እንኳን አመስግነዋል። አንቺ ኤፍራታ ምድር ቤተልሔም ወይ እያሉ ስለ እሷ ተናግረዋል። ቅዱሳን መመስገን አለባቸው፣ መከበር አለባቸው የሚለው የመጽሐፍ ቅዱስ ትምህርት ነው። አንድ ጥቅስ ላንብብ። የዮሐንስ ወንጌል ምዕራፍ 17 ላይ ሌሎች መምህራንም ይጨምሩበታል። እኔ ብቻ ወንኩ መሰለኝ፣ ትላልቅ ከኔ የተሻሉ የመጽሐፍ መምህራንም አሉ። ጌታችን የተናገረውን ቃል ነው። አሁን ፕሮቴስታንት ጋር በተለይ የሆነ ሂደ መጠየቅ ያለብን ጥቅስ ነው የምነግርህ። 17 የዮሐንስ ወንጌል ምዕራፍ 17 ቁጥር 22 ላይ እኛም አንድ እንደሆን አንድ ይሆኑ ዘንድ እኔም በእነርሱ አንተም በእኔ ስትሆን በአንድ ፍጹማን እንዲሆኑ የሰጠኸኝን ክብር እኔ ሰጥቻቸዋለሁ ይላል።
እንዲሁም ዓለም አንተ እንደላከኝ በወደድከኝ መጠን እነርሱን እንደወደድካቸው ያውቃል። አሁን እስኪ እዚህ ጥቅስ ላይ ተመልከቱ። የሰጠኸኝን ክብር እኔ ሰጥቻቸዋለሁ ነው የሚለው። እንዲሁ ዓለም አንተ እንደላከኝ ምስጋናን ክብርን በዜማ መግለጥ ማለት ነው። እና ቅዱሳንን አከብራለሁ ካለ አንድ ሰው ክብሩን የሚገልጽበት መንገድ አንዱ በዜማ ማመስገን ነው የሚሆነው። በመጽሐፍ ቅዱስ ለምሳሌ መኃልየ መኃልይ ሰሎሞንን እንውሰድ። መኃልየ መኃልይ ሰሎሞን በአጠቃላይ ስናየው በሙሽራና በሙሽሪት መካከል የተደረገ ዲያሎግ ነው፣ መዝሙር ነው። መዝሙር ብቻ ሳይሆን ከመዝሙራት ሁሉ በላይ የሆነ የሶሎሞን መዝሙር ነው የሚለው እና በዚያ ውስጥ በመዝሙር ይነጋገራሉ። ሶስት አካላት ናቸው የሚነጋገሩት። ሙሽራው ከሙሽራዋ ጋር ይነጋገራል። ሙሽራዋ ደግሞ ከጓደኞቿ ጋር ትነጋገራለች። ግን ሙሉ ማዕቀፉ መዝሙር ነው፣ ዝማሬ ነው። እና የሚገርም ይሆን ሙሽራው ራሱ ሙሽራዋን በመዝሙር ያመሰግናታል። ሙሽራዋ ማነች? ቤተክርስቲያን ነች። ሙሽራዋ ቤተክርስቲያን ነች። እንግዲህ የአንድ ሙሽራና የአንዲት ሙሽሪት ታሪክ መጽሐፍ ቅዱስ ውስጥ አይቀርብም ማለት የመጽሐፍ ቅዱስ ሳክሪድ የሆነ መንፈስ ቅዱስ ኢንስፓየር ያደረገው ነው። እና ክርስቲያኖች መኃልየ መኃልይ ሰሎሞን የተቀበልነው ከመጽሐፍ ቅዱስ አንዱ አድርገን የተቀበልነው ስለ ቤተክርስቲያንና ስለ ክርስቶስ ፍቅር ነው የሚያወራው ብለን ነው እንጂ የሆኑ የሁለት ፍቅረኛሞች ዲያሎግ መጽሐፍ ቅዱስ ውስጥ ምን ያደርጋል? እስራኤልም ካኖናቸው ውስጥ ያስገቡት የመጽሐፍ ቅዱስ ሊስታቸው ውስጥ ያስገቡት ስለ እግዚአብሔርና ስለ እስራኤል ፍቅር ነው የሚያወራ ብለው ነው። በባልና በሚስት በሙሽራና በሙሽሪት አምሳል ቢነገርም ኤግዞልትድ የሆነ ከፍ ያለ ትርጉም ነው ያለው ይላልና ሙሽራውን ቤተክርስቲያንን ሙሽራው ራሱ ይዘምርላታል። አንቺ ከሴቶች መካከል እንዴት ውብ ነሽ፣ አይኖችሽ እኮ ምንድነው አራሩኝ፣ ሁለቱ ጡቶችሽ እንደዚህ ናቸው እያለ ሙሽራይቱን ቤተክርስቲያንን ያመሰግናታል፣ ይዘምርላታል። እና ሁለቱ ጡቶቿ ለምሳሌ ቤተክርስቲያን ብሉይ ኪዳንና አዲስ ኪዳን ናቸው። ለምን? ጡት ማለት ወተት የሚወጣበት ነው። እና ቤተክርስቲያን ምዕመናንን የምትመግብ ቤተክርስቲያን መምህራን ለምዕመናን ወተት የተባለ እግዚአብሔርን ቃል የሚመግቡት ከኦሪትና ከአዲስ ኪዳን መጽሐፍት ስለሆነ ይተረጎማል ማለት ነው። ስለዚህ መኃልየ መኃልይ ሰሎሞን ውስጥ መዝሙር አለ። የሚደንቀው ሙሽራው ራሱ ለሙሽሪት ይዘምራል። ክርስቶስ ራሱ ለቤተ ክርስቲያን ዘምሮላታል። ክርስቶስ ለቤተ ክርስቲያን መዘመሩ የሚያሳየው መዝሙር አምልኮ እንዳልሆነ ነው ለቅዱሳን። መቼም ክርስቶስ ሎቱ ስብሐት ቤተ ክርስቲያንን አመለካት አንልም አይደል እንዴ? ክርስቶስ ታዲያ ለቤተ ክርስቲያን ሲዘምር ክብሯን ነው የሚናገረው። ለቤተ ክርስቲያን ሲዘምርላት ቤተ ክርስቲያን ያላትን ጸጋ፣ ውበቷን፣ ክብሯን፣ ቅድስናዋን ነው የሚናገረው። ስለዚህ እኛ ክርስቶስ ያደረገውን ነገር እናደርጋለን። ለቅዱሳን እንዘምራለን፣ ለቅዱሳን እናመሰግናለን፣ ሕይወታቸውን እንገልጣለን። አምልኮ ግን ለእግዚአብሔር ብቻ ነው እና ይሄ የተዛባ ነገር ግን ያለ ቢመስል የቤተ ክርስቲያንን ስርዓት አምልኮ ባክቦኑን ሼፑን በቤተ ክርስቲያን ስርዓት አምልኮ የጧት ጸሎት፣ የማታ ጸሎት፣ የማህሌት ጸሎት ምናምን የሚባሉትን ነገሮች በትክክል ስናያቸው ባላንሱ አለ፣ ባላንሱ እዛ ጋር አለ። እና እኔ ምንድነው ሪኮመንድ ማድረገው ለምታዳምጡኝ ሰዎችን በአጠቃላይ ስለ ቤተ ክርስቲያን ስትናገሩ በአፋ ከምታዩት ነገር አለፍ ብላችሁ የቤተ ክርስቲያንን ስርዓት አምልኮ፣ ቅዳሴዋን፣ ማህሌቷን ውስጥ ያለውን ነገር ማጥናት ይጠይቃል። ብዙ ጊዜ የኦርቶዶክስ ቤተክርስቲያን ሚስ አንደርስታንድ ትደረጋለች። ውጫዊ በሆነው ነገር ነው የምትገመተው ማለት ነው። ግን ቤተክርስቲያኗ እንትን አላት፣ በጣም ወጥ የሆነ ስርዓት አምልኮ አላት። ወጥ የሆነ ሼፕ ያለው ስርዓት አምልኮ አላት እና በሱ ደረጃ ቢታይ ነው። በተለይ መኃልየ መኃልይ ሰሎሞን ላይ ያለው ዲያሎግ፣ የመዝሙር ዲያሎግ ቤተክርስቲያን መዝሙር
ለሙሽራዋ ብቻ ሳትሆን ቤተክርስቲያን ራሱ መዝሙር እንደምትቀበል ያሳያል። እና መዝሙሩ ደግሞ አምልኮ አይደለም፣ ውበትን መግለጽ ነው። መንፈሳዊ ውበትን፣ ቅድስናን፣ ከእግዚአብሔር የተሰጠን ጸጋ መግለጥ ነው። እኔ ባሳነስኩ እንግዲህ መምህራን ይጨምሩበት። ይህን ነው ምለው። ዋው ዛሬ አይደለም ዮኒ ማኛ ይቅርና እኔ ራሴ በጣም ብዙ ነገር ነው የሸመትኩት። በእውነት በጣም ብዙ ነገር አይደለ ዮኒ? ኧረ በጣም አይ ጥሩ ነገር ነው። ብዙ ነገር ኤክስፕሌን አድርገዋል አባታችን። እኔ ጋ በጣም መሽተዋል። 1 ሰዓት ሊሆን ነው እንደ ሞርኒንግ። መምህር ኤፍሬም በነገራችን ላይ መምህር በረከትንና መምህር ኤፍሬምን እዚህ ጋር መምህር ዮሐንስን ኦርቶዶክሳውያን ሌሎቹም ፈቃደኛ የሆናችሁ ሰዎች ፎሎ ብታደርጓቸው ትጠቀማላችሁ። በእውነት ትጠቀማላችሁ። ፎሎ ብታደርጓቸው እጅግ በጣም ፎሎ ብታደርጓቸው ትጠቀማላችሁ። እና የሆንዬ በጣም የሚገርም ነው ዛሬ በእውነት እኔ አሜዚንግ። እኔ ራሴ በቃ የሚገርም በኢየሱስ ስም ልነግርህ አልችልም ውስጥ የገባውን ነገር። ሌላ ቀን በጊዜ እንገባና እኔ ጋር በጣም መሸ። መምህር ኤፍሬም የሆነ ነገር ይበሉና በተለይ ቅዳሴ ላይ ስለ ኢየሱስ ክርስቶስ ማህሌት ላይ ምን ያክል ነገር እንደሚባል ምናምን ሞርዛን እሳቸው ጥሩ እውቀት አላቸው። በዛ ላይም የሆነ ነገር ይበሉና ከዛ እንሰነባበታለን። መምህር ኤፍሬም ሰላም ለእርሶ ይሁን። ለሁላችን የክርስቶስ ሰላም ይድረሰን። ሰላም ብያለሁ። መምህር በረከት ቃለ ሕይወት ያሰማልን። ወንድም ዮናስ፣ ወንድም ደምረው፣ መምህር ዮሐንስ ምታቻሉ፣ ሁላችሁም የድምፅ የሚሰማችሁን ሰላም ብያለሁ ማለት ነው። ሰፊ ነገር አልጨምርም። በደንብ ተብሏል። የተባለውን ትምህርት መያዝ ነው፣ የያዙትን ደግሞ ወደ ህይወት መለወጥ ነው እና ለዮናስ ጋር እንዲሁ ምናልባት ወይ ሳስተምር ወይ ሚዲያ ላይ ያውቆኝ አይቶኝ ይሆናል። እኔ እንዲሁ በሚዲያ አውቀዋለሁ እና ሃይማኖት አንዲት ናት፣ በመጽሐፍ ቅዱስ የተጻፈች የተነገረች፣ በሐዋርያት የተገለጸች፣ በነቢያት የተሰበከች ስብክት በሀበ ኩሉ የተባለች አንዲት ናት እና ይችን አንዲት የሆነች ሃይማኖት ይዞ ዘላቂ የሆነ ሰዓት ላይ ወራጅ አለ የማይባልበት ሰማያዊ ጉዞ ስለሆነ የምንጓዘው ጽናት ኑሮህ ቤተክርስቲያንን በደንብ አውቃት ህይወትን እንድትመራ ወንድማዊ መልእክቴ ነው። ስዕላትን በተመለከተ ካነሳሁ ላይ አንድ ነጥብ ለመጣል ስዕልን ያስተማረን ባለቤቱ ነው። አንተና እኔ በራሱ በእግዚአብሔር ተስለን ነው። በዘፍጥረት እንደምታነበው ሁላችንም እንደምናየው ምዕራፍ 1 ቁጥር 27 ላይ ስታነብ ንግበር ሰብአ በአርአያነ ወበአምሳሊነ የሚል ቃል አለ። እንደ አርአያችን እንደ ምሳሌያችን እንፍጠር የሚል ማለት ነው። እና እንደ ምሳሌያችን እንፍጠር ማለት ሰው ሥላሴን መስሎ የተፈጠረ ፍጥረት ነው። ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ ሲናገር ንግበር ሰብአ ያልኩህን አሁን የጠቀስኩልህን ጥቅስ ሲተረጉም እንዲህ ብሎ ይናገራል። ሰው የሚባለው ፍጥረት በአርአያ ሥላሴ የተፈጠረ መሆኑን ሲገልጽ አዳም አባት ሳይኖረው አባት ሆኖ እንደተሳለ ሁሉ አብ አባት ሳይኖረው ለወልድ ዘላለማዊ አባት ሆኖ መኖሩን ይገልጻል ብሎ ይናገራል። ወልድ ዳግም ላይ ወልድ ለአብ ልጁ ሆኖ እንደተገኘ ሁሉ አቤልም ልጅ ሳይኖረው ዘተቀተለ በአመፃ የተባለ በግፍ የተገደለው የወልድ ምሳሌ ሆኖ ይነገራል። ስለዚህ አቤል ወልድን መስሎ የተገኘ ነው ማለት ነው። ሔዋን ደግሞ በፀዓት እንደተገኘች ሁሉ ወይም በመውጣት እንደተገኘች መንፈስ ቅዱስም ከአብ የሰረጸ ተብሎ ለመነገሩ ምሳሌ ነው። ሰው በሶስት አይነት ነው የተፈጠረው። አሁን እንደነገሩ አንዱ በልደት የተገኘ ነው፣ በመወለድ ማለት ነው፣ እሱ አቤል ነው። ሌላኛው አባት ሳይኖረው አባት በመሆን ነው፣ እሱ አዳም ነው። ሌላኛዋ በፀዓት የተገኘች ናት። አቤልም ሔዋንም የተገኙ ከአዳም ነው። አንዷን አስገኛት፣ አንዱን ወለደው ይባላል። እንደዚህ ሁሉ ከአብ የተገኘ ወልድና መንፈስ ቅዱስ ወልድን ተወለደ፣ መንፈስ ቅዱስን ግን ሰረጸ ብለን እንናገራለን ብሎ ቅዱስ ዮሐንስ አፈወርቅ ይናገራል ማለት ነው። እና ምንድን ነው ሰው በራሱ አምሳለ እግዚአብሔር የተሳለበት ፍጥረት ነው እያልሁ ነው። ስዕላትን በተመለከተ ለተነሳው ከዚያ ውጭስ ስዕል ማለት መገለጫ ማለት ነው። መገለጫ ማለት ነው። የሚገለጸው በዚያ ስዕል ያ ቅዱስ ነው። በዚያ ቅዱስ በኩል ማን አለ ከተባለ እግዚአብሔር ነው። ሁላችሁ መርሳት የሌለባችሁ አንድ ነገር እኒያን ቅዱሳን ቅዱስ ናቸው ብለን ስናመሰግናቸው
ቅዱስ ብለን የምናመሰግንበት ምስጢር ምንድነው ካላችሁ ቅዱስ የሚለውን ስም ያገኙት ቅዱስ ከሆነው ባሕርየ እግዚአብሔር ስለተሳተፉ ነው። ወይም እግዚአብሔር በእነርሱ ስለሆነ እነርሱ በእግዚአብሔር ስለሆኑ እግዚአብሔር የተለየው ቅዱስ የለም። ለምሳሌ ስልክን ስልክ የምንለው በውስጡ ባትሪ ሲኖርበት ነው። ባትሪ ከሌለ ስልክ ሊባል አይችልም። ባትሪው ስልክ ሆኖ በርቶ እንድንጠቀምበት ያገለግላል። ኑሬ እናንተ ጋር ማወራችሁ የስልክ ባትሪ ከስልኩ ጋር ተዋህዶ ነው ተገናኝቶ ማለት። ከተለያየ ግን እናንተና እኔ ባትሪ ቢዘጋ ማውራት አልችልም። እንደዚሁ ሁሉ ቅዱሳን እግዚአብሔር ያደረባቸው ማኅደረ እግዚአብሔር ስለሆኑ ባለቤቱም ነግሮናል። ጌታ በወንጌል ምን ብሎ ነግሮናል? ከዚህ በኋላ እኔ በእኔ የሚያምን እኔ በእርሱ እኖራለሁ እርሱም በእኔ ይኖራል ብሎ ተናግሯል። ቅዱሳን ማኅደረ እግዚአብሔር ናቸው። የክርስቶስ ማደሪያ እያልኳችሁ ነው። የክርስቶስ ማደሪያ ከሆኑ ቅዱሳን የክርስቶስ ማደሪያ በሆኑት ቅዱሳን በኩል ያ ክርስቶስ የተለየው ቅዱስ ቅዱስ አይደለም። ክርስቶስ የሚኖርበት ቅዱስ ቅዱስ ከተባለ ያን ቅዱስ ስናከብረው እያከበር ነው ያለነ ቅዱሱን ብቻ ሳይሆን በቅዱሱ ያደረውን ቅዱስ የምንለው እግዚአብሔርን ነው ማለት ነው። ይህን ሁላችሁ አስምራችሁ እንድትይዙ ትፈልጋለሁ። ከዚያ ውጭ ሌላም ጥያቄ ህብረትን በተመለከተ ተጠይቋል። ሰው አንድ ትልቅ ማህበር ላይ የተፈጠረ ፍጥረት ነው። 100 ነገድ መላእክት ተፈጠሩ። አንዱ ነገድ ወደቀ። በወደቀው ነገድ ሰው ተፈጠረ። ይሄንንም ሊቁ ሲናገር ሶበሰ ኢያይኮትኮ አንተ ለዘፈጠረከ ምነፋስ ወነድ ነፋስና ነድን በሚመስል ገጸ ባሕሪ የፈጠረ አንተ ዲያብሎስ ባታመሰግነው ፈጠረህ እየንቴ ከሰባ ዝማሬ የማይወመሬት ምነፋስ ወነድ ይላል። በአንተ ትክ ከነፋስና ከመሬት ከውሃና ከእሳት ሌላ ፍጥረት ሰውን ፈጠረ ብሎ ይናገራል። ስለዚህ ሰው ማለት የወረደው መልአክ ግብሩ ማመስገን ነበረ። አላመሰግንም ብሎ ጠግቦ ሲወርድ በእርሱ ትክ እናመሰግን ዘንድ ተፈጠርን። በእርሱ ትክ እናመሰግን ዘንድ ተፈጠርን። ስለዚህ የተፈጠረው ለማመስገን ነው። የምናመሰግነው በዚያ በቅዱሳን መላእክት ህብረት ውስጥ ነው። ያ ህብረት ለእኛ ያስፈልገናል። ቅድም የተጠቀሰው ጥቅስ በቂ ነው። ደም የሚያነሳው መምህር በረከት የሚያብራሩት ልክ ህዋሳትን በተመለከተ አይን ከዚህ በኋላ ከስጋ ጋር መኖር በቃኝ ብትል የሆነች የተንቦለቦለች ስጋ ነው የምትሆን። ጆሮም ከዚህ በኋላ ተለጥፍ ያልኖረም ራስ ጋር ብሎ ቢነሳ የተቆረጠ ብጫቂ ስጋ ነው የሚሆነው። የሚያገለግለው ግን አይን የተባለ በህብረት ነው። ዓለምን መልታ የምታይ አይን ብቻዋን አይደለችም። ማየት የምትችለው አይን ተዋህዳ ነው። ማንጋ ስጋ ጋር ተዋህዳ እዚህ ካለው ራስ ጋር ተዋህዳ ማለት ነው። እግርም እንዲሁ ከስጋ ጋር ባለው ተዋህዶ እንቅስቃሴ ሊፈጥር ይችላል። ማንም ተገንጥዬ ብቻዬን ጌጥ አለኝ ግን አይባልም ነው። ብቻዬን ጌጥ አለኝ ተገንጥዬ አይባልም። ጌጥ ሊኖረን የሚችለው በተዋህዶ ነው እና እርሱ ላይ ልዩ ትኩረት ልዩ ስምረት እንድትሰጡ ፈልጋለሁ። ሌላ ወደ መጨረሻ ተነስቶ የነበረው ምስጋናን በተመለከተ ለማን ነው የሚመሰገነው? አምላክ ወልደ አምላክ ተብሎ የሚመሰገነው አንድ ብቻውን ይትህሰሱ ሎቱ እመ በውስተ ሰማይ የተባለው ለሰማያዊ ልደቱ እናት አታበጁለት ወይ ይትህሰሱ ሎቱ አበ በዲበ ምድር ለምድራዊ ልደቱ አባት አትፈልጉለት የተባለው ወልደ አብ ወልደ ማርያም የሚባለው ኢየሱስ ክርስቶስ እርሱ አምላክ ወልደ አምላክ ተብሎ የሚመሰገነው ተቀዳሚ ተከታይ የሌለው ብቸኛው አንድ አምላክ እርሱ ብቻ ነው። የአምላክነት ምስጋና የአምላክነት ክብር የአምላክነት ጸጋ የሚሰጠው የሚነገርለት የሚቀጸልለት ለእግዚአብሔር ብቻ ነው። ይህን አስምራችሁ ያዙ በደንብ። ታዲያ እንዲያ ከሆነ እመቤታችን ቅዱሳን ጠቅላላ ሌሎችም መላእክትም ይመሰገናሉ። ምን ማለት ነው ካላችሁ ሚካኤልም እናመሰግነው መልአክ ብለን ነው፣ አምላክ ብለን አናመሰግነው። ገብርኤልም እናመሰግነው መልአክ ብለን ነው። ጊዮርጊስን የምናመሰግነው ሰማዕት ብለን ነው። እመቤታችን የምናመሰግናት እመ አምላክ የአምላክ እናት ብለን ነው። ምስጋና ላቲ ስብሐት ምስጋና ይገባታል ምንላት አምላክን ለመውለዷ ለንጽህናዋ ለቅድስናዋ ነው ምስጋና ይገባታል ያለ። ፍጡርን ፈጣሪን ፍጡር አድርገን አንቀበልም አናስተምርም። እንዲያም አላገኘንም እንዲያም አንናገርም። አንድ ፈጣሪ አለ፣ እርሱ የአምልኮት እርሱ የባህሪ አምላክነት ምስጋና ይገባዋል። እኛ ደግሞ ቅዱሳኑ ደግሞ የጸጋ ስጦታ ተሰጥቷቸዋልና በጸጋ እናመሰግናቸዋለን ማለት ነው። ይሄንን በደንብ መያዝ ይጠይቃል። ቤተ ክርስቲያን ስንዱ እመቤት ናት ስንል ባፈቀላጤዎች ተቀምሞ የተነገረላት ሳትሆን ጉልበታቸውን ለመነኩሴ ነፍሳቸውን ለስላሴ ሰጠው ጸባ አጋንንቱን ግርማ ሌሊቱን ድምፅ አራዊቱን ታግሰው ድንጋይ ተንተርሰው ጤዛ ልሰው ለነፍሳቸው ድነት ለሀገራቸው ምሕረት ይለምኑ የነበሩ ቅዱሳን እግዚአብሔር ጋር እንደ ጓደኛ ያወሩ የነበሩ ሰማያውያን አባቶቻችን በመንፈስ ተቀኝተው የጻፉልን ያሃንኑ ይዘን ነው የምንናገር። እኛ ተረጓጎሙ ጠፍቶ
ይሰራል ብሎ የተናገረ መድኃኔዓለም ክርስቶስ ዛሬ በቅዱሳኑ መከበር ለምንድን ነው ብሎ ይናገራል ብሎ እግዚአብሔርን መጠርጠር በእግዚአብሔር ላይ አመፅ ማንሳት ነውና ተገቢ አይደለም ለማለት ነው። ዮኒ ስለምትሄድ ሌላ ጊዜ ተገናኝተን በደንብ እንደምንማማር ባለ ሙሉ ተስፋ ነኝ። ከምንጩ ለመቅዳት ሞክር። በሃይላንድ የተንጠለጠለ ነቃልቅባት ምሳሌው ዘይሐጽጽ ነው። በእርግጥ የዘመኑ እስከ ወር አንድ ቀን ነው የሚመጣው እንደ እንትን እሱ ሳይሆን ዋናው ትልቁ ነገር ፈስቶ የማያልቅባት ጅረት ያለባት ብሉያት ከሐዲሳት ሊቃውንት ከመነኮሳት የተስማማላት ሕይወቱ ሁሉ ስብክት በሀበ ሁሉ የተባለች ቤተክርስቲያን ናትና ከመምህራኑ ጠጋ ብሎ እንዴት ነው የሚተረጎመው ብሎ መረዳት ነው እንጂ ምናልባት በልዩ ልዩ በኬክ በሌሎቹም ዓለማት እንደፈለገ እየተኖረ ዝም ብሎ ተገልጾልኛል የሚባል ትምህርት የለም። ጌታ ዝም ብሎ ቢገልጽ ለሐዋርያት ይገልጽ ነበረ። ከነሱ በላይ የሚወዳቸው አልነበሩም። አስተምሮ ነው 3 ዓመት የሰደዳቸውና ተምረህ እውነተኛው ማንነት ላይ ተመርኩዘህ እግዚአብሔርና ዘመንህን አገልግለህ እንድታልፍ እግዚአብሔር ይርዳ ለማለት እወዳለሁ። የአበው አምላክ ይጠብቀን። ደሜ እናመሰግናለን። መምህርዬ ቃሎት ያሰማልኝ። መምህር በረከትም ቃሎት ያሰማልኝ። የሆነ ነገር በልና እንግዲህ ተሰናበት። አሜን አሜን። ተባረኩልኝ። አይ በደንብ አድርጌ ነው ያዳመጥኩት። በደንብ አድርጌ አዳምጫለሁ። እኔም ደግሞ አነባለሁ። ስለሰጣችሁኝ ጊዜ ስላከበራችሁኝ እግዚአብሔር ያክብርልኝ። በጣም አድርጌ አመሰግናለሁ። በጊዜ ተገናኝተን ሌላ ጊዜ ደግሞ ቀን ሌሎችም ሰዎች መጥተው እንማራለን። ዓርብ 2 ሰዓት ጠዋት። መልካም። ከዚህ ሰዓት 4 ሰዓት ማለት ነው። ከዚህ ሰዓት 4 ሰዓት ወደፊት ዓርብ በቃ ዓርብ ዕለት የምትፈልገውን ጥያቄ ጻፍ። ቤተክርስቲያን ለአንተ ብቻ አይደለም እነዚህ መምህራኖች የሚያስተምሩት ለአንተ ብቻ ሳይሆን የሚያዳምጡ በተለይ ከፕሮቴስታንት ከኦርቶዶክስ ወደ ፕሮቴስታንት ምንም ሳያውቁ ለሄዱ ሰዎች ነው ትምህርቱ የሚሰጡት። ለእኛም ደግሞ በቤቱ ላለነው ለእኛም ደግሞ መጽናት እንዲሆነን ዓርብ ጠዋት 2 ሰዓት ላይ እንገናኛለን። በጣም ጥሩ። በእግዚአብሔር ይባርክልኝ። በጣም አመሰግናለሁ። እናንተ ቀጥሉ፣ እናንተ ተማማሩ። ወንድማችን ቴንኪው፣ እናመሰግናለን።